ተቀመጡ ያሉ እነኚህ ወጣቶች ናቸው ግንባራቸውን ተመተው ያለቁት። ለአንድ ወር ሰልፍና ከቤት ውጭ የሚደረግ ህዝባዊ ስብሰባ የተከለከለ መሆኑን በዚህ አጋጣሚ ለማሳወቅ ወዳለሁ። ገዢው ኢህአዴግ እንከን የለሽ ዴሞክራሲያዊ ምርጫ ለማካሄድ ቃል መግባቱን ተከትሎ ተቃዋሚዎች ጥምረት ፈጥረው የተካሄደው ምርጫ ቃል እንደተገባለት ሳይሆን ቀውስን አስከትሎ ነበር የተጠናቀቀው። ኢትዮጵያም ወደ ዴሞክራሲ ልታመራ የምትችልበት እድል ጨንግፎ ኢህአዴግ ሁሉን ተቆጣጥሮ ወደ በለጠ ፈላጭ ቆራጭነት አመራ። ህዝቡ ነፃና ዴሞክራሲያዊ ምርጫ እንደናፈቀ 2 አስርተ ዓመታት አለፉ። 1997 ዓ.ም በኢትዮጵያ የዘመን መቁጠሪያ ላይ ያለ ጊዜ ብቻ አይደለም። ዓመቱ በኢትዮጵያ የፖለቲካ ታሪክ ውስጥ አበይት ሁኔታ ከተከሰተባቸው ዓመታት ውስጥ ተጠቃሹ ነው። ከ1966